አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ዋላችሁ? እንዴት አመሻችሁ? እንዴት ናቸው? ደህና ናቸው? ሁላችሁንም ሰላም ሰላም ብያለሁኝ ማለት ነው። እንዲሁም ክርስቲያን ወገኖቼ ሰላማችሁ ብዝት ብዝት ይበልኝ። ሁላችሁም በየዓለም ዳርቻ የምትገኙ በሙሉ ሰላማችሁ ይብዛልኝ እያልኩኝ ሸር ላይክ ሰብስክራይብ ማድረጋችሁን አትርሱ። አበረታቱኝ ማለት ነው። እኛው ለእኛ መበረታታት አለብን፣ መደጋገፍ አለብን፣ መተሳሰብ አለብን ማለት ነው። ዛሬ እንግዲህ በጣም ድክም በጣም ስልችት በጣም ምርር ያለኝ በህይወቴ ስደት ከመጣው ጀምሮ እንደ ዛሬ ተመርዤ አላውቅም ትላላችሁ። እሱ ምንድን ነው? ድመት ጠፍታብኝ ነው። ወላሂ ድመት ማለት ነው። እዚህ እኛ ሰው ለሰው እንኳን ምን ያክል እንዴት ተጠላላን ታውቃላችሁ? ነው እዚህ ሀገር ግን ለድመት ራሱ ዋጋ አላት። ድመት ጠፍታ ይኸው 3 ቀናቸው ነው ማለት ነው። ምግብ እየበሉ አይደለም ልጆቹ። በተለይ ካልተገኘች ትምህርት ቤት አንሄድም እያሉ ምግብ አንበላም እያሉ በጣም እያስቸገሩ ነው ማለት ነው። እና እንግዲህ እኔም በዚህ ሙቀት እየፈለግኩ ነው ማለት ነው። በነገራችን ላይ በዚሁ አጋጣሚ ሳላመሰግናችሁ አላልፍም። ያለ ሙከይፍ የምትሰሩ እህቶቼ ኩሽና ውስጥ ካለ ሙከይፍ የምትሰሩ እንዲሁም ደግሞ ውጭ ላይ ጀበል ላይ ማለት ነው ግመል ወይም ደግሞ በግ የምትጠብቁ ወንድሞቼ፣ ጀበል ላይ የምትሰሩ በረሃ ላይ የምትሰሩ እህት ወንድሞቼ፣ እኔ እንጃ ለእናንተ ቃል የለኝም። አላህ ሱብሓነሁ ወተዓላ ብርታቱንም ጉልበቱንም ሁሉንም ቅዋውንም አላህ ይስጣችሁ፣ አላህ ያበርታችሁ። እና ደግሞ ውሃው የፈለገ ሙቅ ቢሆን እንኳን ራሱ ውሃ ከመጠጣት ወደ ኋላ አትበሉ ማለት ነው። ውሃ ጠጡ። እኔ አሁን በዚህ ሙቀት ማታ ነው ግን ሙቀቱ በጣም ከቀን ይበልጣል ማለት ነው። ከቀን ነው የሚበልጠው ሙቀቱ፣ ልነግራችሁ አልችልም ማለት ነው። እና ሱብሃንአላህ ይገርማል። ያው አንዷ ጓደኛዬ ከጀርባ አለች፣ እኔ ከዚህ ያለው ማለት ነው። እዚህ ጋር ደግሞ ሰርግ ትላላችሁ፣ ሰርግ ያጀማ እያገባችሁ ተዘወጁ። የወላችሁ ያምራል። ያው ግማሽ ነው የቀረጽኩት፣ ግን በግማሽ ነው የቀረጽኩት። ሙሉ ለሙሉ አይታይም ማለት ነው። ቢታይ ጥሩ ነበረ ትላላችሁና ማሻአላ በጣም ደስ ይላል። በጣም ደስ የሚል ነው። የወላችሁ በጣም ያምራል። የሀብታም ግቢ ነው እና ትገኝልሽ ብላችሁ ዱዓ አድርጉልኝ። የምሬን ነው የምላችሁ። ካልተገኘች በጣም ከባድ ነው። ወዴት ብዬ እንደምፈልጋት አላቅም። ሰው አይደለች ወይ ተከትላ ሄዳ የሚሆን አላቅም ብቻ እና ያው ፈልገናት ነበረ ግን አልተገኘችም። ከዚህ በፊት ጠፍታ ነበር። በእርግጥ ግን መኪና ውስጥ ገብታ ማለት ነው፣ ከታች ከመኪና ውስጥ ገብታ ተኝታ ሴትዮዋ ስራ ቦታ ሄዳ በሴኩሪቲ ነው የተገኘችው ማለት ነው። ዛሬም እዛ ሄዳ ይሆን ደግሞ እንደዛ እንዳይባል ስራ አልሄደችም ሴትዮዋና ስራ ስላልሄደች እንዴት እንደዛ ለማሰብ ይከብዳል። ስራ ስላልሄደች ማለት ነው። እና ምን ብዬ ልንገራችሁ ብቻ ከባድ ነው። እና አንዳንዴ ስደት ላይ ስትሆኑ ብዙ የሆኑ እንትኖች ያጋጥማሉ፣ ሙሽኪላዎች እና ያንንም ደግሞ በትዕግስት ማለፍ ካልሆነ በስተቀር አልጋ ባልጋ አይሆንም። ሁልጊዜ መታገስ አለብን። በሚመጡብን መከራዎች ላይ ትዕግስት የሚባል ነገር አለና ልንታገስ ይገባል ማለት ነው። በሆነ ባልሆነው እጅ ልንሰጥ አይገባም። ታጋሾች መሆን አለብን። አላህ ከታጋሾች ነውና። ሌላው ደግሞ በዩቲዩብ ዙሪያ ብዙ የተመለከትኳቸው ነገሮች አሉና እሱ ምንድን ነው? ብዙ እህት ወንድሞቼ በየሰው ቤት እየሄዳችሁ ሰውን ለምትዞልሙ ማለት ነው፣ ሰውን ለምትዞልሙ፣ የሰውን ውድቀት ለምትከታተሉ፣ ሰው እንዲወድቅ የሰውን አእምሮ በትንሽ ነገር የሰውን አእምሮ በቃ የሆነ እንዲከፋው ያ ሰው ተሰብሮ እንዲቀር ለምታደርጉ እህቶች እና ወንድሞች ነው ይሄ መልእክቴ ማለት ነው። ለምን አንድነትን አናላብስም? ለምን እንሰዳደባለን? ለምን ያልሆነ ነገር ሰውን እንናገራለን? እተቂላህ የሀባይ አላህን ልንፈራ ይገባል ማለት ነው። ከራሴ ጀምሮ
የሆነ አውቀንም ሆነ ሳናቅ ሰዎችን እንናገራለን እና ያ ነገር ደግሞ ለእኛ ጥሩ መስሎ ለነዛ ሰው ጥሩ ላይሆን ይችላል እና ብዙ ተሳዳቢዎች አላቸው። ሱብሃንአላህ ሰው ምንም ባላሰበው ነገር ምንም ባልጠበቀው ነገር ብዙ የምትናገሩ አላችሁ እና ጥሩ አይደለም። አላህን ልንፈራ ይገባል። ከቻልን ዝም እንበል። ረሱል ሰለላሁ ዐለይሂ ወሰለም ከቻላችሁ ኸይር ነገር መናገር ካልቻላችሁ ዝም በሉ ብለዋል እና ዝምታ ወርቅ ነው እና ለሰዎች ጥሩ ምላሽ ከሌለን ጥሩ ነገር የምንላቸው ነገር ከሌለ ዝም ብለን በዝምታ ብናሳልፈው እላለሁኝ ማለት ነው። እና በዚሁ አጋጣሚ እስኪ እንደዚህ ላወስ ላወስ እያልኩኝ ላወስ ላወስ ልበለው፣ ግን በጣም ነው የደከመኝ። የምሬን ነው የምላችሁ፣ በጣም ነው የሰለቸኝ እና እነሱ ቁጭ ብለው በዚህ ወጣች፣ በዚህ ወረደች፣ በዚህ ሄዳለች፣ በዚህ ትመጣለች ይላሉ ማለት ነው። ግን ውጭ ላይ ምን አይነት ሙቀት እንዳለው አያውቁም ማለት ነው። ሙቀቱ ሱብሃን አላህ። አሁን እኔ በጣም ውሃ ነው የሆንኩት። በቃ ውሃ ታውቃላችሁ እና በጣም ይከብዳል። ሙከይፍ የሌለበት የምትሰሩ ብዙ እህቶች ያለው ላይቭ ላይ እና ጥንቃቄ አድርጉ። ሙቀት በራሱ ነስር ያመጣል፣ ጤና ብዙ የጤና እክሎችን ያመጣል እና እዚህ ሙቀት ላይ ቆይታችሁ ከዛ ደግሞ ክላስ ገብታችሁ ሙከይፍ በምታገኙበት ሰዓት ሌላ ህመም ነው የሚጨምረው ማለት ነው። እና ጥንቃቄ እያደረጋችሁ ስሩ ላለው ውዶችዬ። እና ደግሞ ያው እንዳልኳችሁ በቃ ፍቅር እንላበስ። ለምንድን ነው ጥላቻ የምንላበሰው? ይበቃናል። ሱብሃንአላህ ብዙዎቻችሁን አያለሁኝ እኔ ጋር ራሱ ትመጡና ያልሆነ ነገር የምትናገሩ አላችሁና ለምን እንደዛ ይሆናል? ከቻላችሁ ሰውን መምከር፣ ሲያጠፋ ካያችሁ በቃ እንደ ራሳችሁ አይታችሁ ያ ሰው ከተቀበለ ይቀበላል፣ ካልተቀበለ ደግሞ አልተቀበለም ነው። ግን ከእናንተ ምክር በቃ አለ አይደለ ምክር ብትሰጡት እላለሁኝ ማለት ነው። ምክር ብትሰጡ የተሻለ ነው። ሰውን አስቀድማችሁ ያልሆነ ነገር ተናግራችሁ ውስጡ እንዲደማ ከማድረጋችሁ በፊት ምክር ስጡት። በዛውም እናንተ አጅር ታገኙበታላችሁ ማለት ነው። ያ ሰው እኮ ሱብሃነላህ ላያውቅ ይችላል፣ ላይረዳችሁ ይችላል እና እኔ የማውቀው እናንተ አታውቁም፣ እናንተ የምታውቁትን ደግሞ እኔ ላላቅ እችላለሁኝ። እርስ በርሳችን መመካከል፣ መደጋገፍ፣ መተዳደግ አለብን እላለሁኝ ማለት ነው። ያው እንግዲህ ሸር፣ ላይክ፣ ሳብስክራይብ እያደረጋችሁ አበረታቱኝ። ያው እንግዲህ ዞር ዞር ማለቴ ካልቀረ እያወራሁ ልዙር ብዬ ነው። ድመቷም ትገኝልሽ ብላችሁ ዱዓ አድርጉልኝ ማለት ነው። ድመት አሁን እንደ ቀላል ነገር ልናየው እንችላለን እኛ፣ ነገር ግን ለእነሱ ደግሞ በጣም ውድና አስፈላጊ የተባለች ነገር ናትና በጣም ይፈልጓታል እላችኋለሁኝ። እና ሰው ቤት ስሉት የሰው ቤት ነው፣ የእናት የአባት ቤት አይደለም። እንደፈለጉ መሆን አይቻልም። አረብ የፈለገ እንኳን ጥሩ ቢሆኑ በሚወዱት ነገር ላይ ምንም አይነት ድርድር አያረጉም ማለት ነው። እንደውም የሆነ አጥንት ነገር በልታ ሙታ ከሆነ ምናምን ይሉኛል እና አልበላችም ደግሞ እሷ ይሄንን አትበላም። የራሷን ምግብ አላት፣ ተገዝቶላት ነው የምትበላው ማለት ነው። እና ግን ብትገኝልኝ ደስ ይለኛል። ያረቢ እኔ በጣም ደከመኝ። በቃ ምግብ እሰራለሁ፣ ከዛ ደግሞ እንደዚህ ሙቀት ቀን ላይ አሁን አልችልም ብዬ ነው ፀሐዩ አሁን እየፈለግኩ ያለሁት ማለት ነው። እንግዲህ ኢሻ ነው ሰዓቱ እንደምታውቁት ማለት ነው። እና ይከብዳል እና ይከብዳል ውዶቼ።